ጂጂ አለኝ አልኩትኝ። አንድ ቃል ልንገርሽ አለኝ። ምን እኔ አፌ ላይ መጥቷልኩ እንጂ ልጆቼን ብሎ ነው ማለልኝ። አዳምጠኝ ልጆቼን አለ አፌ ላይ መጣ እንጂ እኔ ታውቂያለሽ ሲለኝ ግን አንድ ቀን ግን እውነቱ ሚዩት ለምንድን ነው የምትደረገው? ማንም ያደረገኝ ለምን ሚዩት አስጨርሰኝ ሚዩት ለምን ታደርጊያለሽ? ጨርስ ያስገባሁት ፖለቲካ ሊሰራበት ነው። ሶስት ጊዜ ይቅርታ አስጠይቆ ዳለቻ እንጂ ጂጂ አንቺ አይደለሽ። እንደውም ማረር ይሄ መንግስት ሰው ተሳደበ ብሎ አገሯ አይገባ የሚል መንግስት አለ። ማን ብለሽ አንዴ ትግሬ አንዴ አማራ ኦሮሞ አትሁኝ። ስታቢኖ ችግር አለ እንዴ? ችግር አለ። አንቺ ነሻ ለሀጫሉ ካካል ያለሽ በምንድን ነው የምትከራከሪው? ንገሪኝ። በምንድን ነው የምትከራከሪው? ስላጫሉ መኮንንም ሁሉም ይገባል። ወይስ ኦሮሞ አሰፋቂ ሁሉም ይገባል። አም ትግሬ ሶሪ አም ትግሬ ነው። አም ጎንደር እንዴ ከመቼ ሁሉ ይሆናል። እኔ እንደፈለጉ ነው። አም ኢትዮጵያ ምርጥ ነው። አም ኢትዮጵያ፣ ኦሮሞ ኢትዮጵያዊ፣ ትግሬ ኢትዮጵያዊ፣ አማራ ኢትዮጵያዊ፣ ሶማሌ ኢትዮጵያዊ ነኝ። አም ፕራውድ ቱ ኢትዮጵያ። በቃ ኢትዮጵያዊ ነኝ። ኦኬ አንድ ነገር ግን እነግርሃለሁ። ያ እኔ ከዮኒ ማኛ መስማት የምፈልገው ሰምቻለሁ። እኔ አፌ ላይ አይደለም አፌ ላይ መጥቶ ተናግሬያለሁ። እሱም ለህዝቡ አግዞ ተጣላ፣ እኔም ለዛ ጊዜ ተጣላ። እንኳን እኛ አይደለም አብይ አህመድ እና ደብረ ጽዮን ጌታቸው ረዳ ያሲሰዳደቡ የነበሩት ቁጭ ብለው ቤተመንግስት ይገባሉ። ስለዚህ ኢስ ማይ ብሮ ኢስ ማይ ወገን ኢስ ማይ ብለድ ኦልሶ ኢስ ኢትዮጵያ ኦኬ ኢስ ኖት ፍሮም ሶማሌ ኢስ ኖት ፍሮም ሱዳን ኢስ ማይ ብራዘር ልንገርህ ወገኔ ነው። እኔ ኢትዮጵያ ያገኘኋት ተፈጥራ። ስለዚህ ላፈርፈታ የባህር በር ያስፈልገዋል፣ የባህር በር ያስፈልገዋል። አምንበታል፣ ግዴታ ነው። የቀይ ባህር ላይ ባለቤትነት አለን፣ አምንበታል። በተረፈ መንግስቴን ማገዝ ነው የምፈልገው። ይሄ መንግስት እገዛ ነው እንጂ የሚፈልገው ረብሻ ነው። አምኜበታል። ይህ ሰውዬ ብቻውን ተቃጠለ በኢየሱስ ስም። ኧረ ኖ ኖ ኖ ኖ እንዲያውም መረዳት አለባቸው ብዬ ነው የማምነው። አሁን ተግባባል። እንዴት ተደቃቅሞ መግባባት ከመጋባት ይሻላል። እንዴት መግባባት ነው። አሁን እኮ ትዳር ቀርቷል። ሰው ተግባብቶ ነው የሚለው። ላለመግባባት ራሱ መግባባት አለ። ተመለሽ። አሁን አዋጣ ኢትዮጵያ እኔ የትም መንደር አልሄድም። እኔ ራሴ ሀገር ነኝ። ሀገር ነኝ እና ወደዚህ መምጣቱ ማን ከልኩሎኝ መጣ? አንቺ ቤታየው የገባችበት ሀገር መግባት ያቀስሻል። ጉዳይ አለኝ፣ ስራዬን ልጨርስ። ነይ አፈርቢ ነይ። እኔ እኮ ስራ አለኝ እና ብዙ ነገር እኮ አለ። ኃላፊነቱ እኮ ያለብኝ አብቼ የሰራውን ስራ ተመልከች። ከተማው ምንድን ማይ ብሮ ጀርመን መኖር ግብታብ አንቺ እኮ ጸባይ ቢኖርሽ እኮ እዚህ 2000 ካሬ ትደሽ ፈታ ብለሽ ነው። ማንንም አለምንም። እኔ ቢሎቦሼ ላይ ብትሄድ አያቴ እንደዚህ ያንጣለለልኝ መሬት አለ። ሸዋ ብትሄድ የተንጣለለልኝ መሬት አለ። የብሎኬትና የሲሚንቶ ላክልኝ፣ ሰርቼ መኖር የምችል ነኝ። እርሻ ታንክ ምናምን ሽመልስ ትራክተር ከገዛልኝ ምን አጨቃጨቀሽ? እንጆ እያደረኩ ምን አጨቃጨቀኝ እኮ እየሳቅኩኝ ነው። ራስህ እኮ ነው ኦሮሞን ሰደብሽ የምትለኝ። እንዴት ነው የምሰድበው? አጫሉ የሞተለትን ስንት ቄሮ የሞተለትን ስንት ጀግና ላሻ ብላ አሁን ከንቲባ ለመሆኑ እየት ስለሆነ ሰው አዋጣም። ተቀየሳው ተኛ ሄድ፣ ተኛ ደክሟል። ተኛ ሄድ፣ ተኛ ግባ፣ ጉድናይ ተኛ። ደህና ሌላ ቤት ገብተን እሺ፣ ደህና ደር ቻው። ዋጥናለች ምናደደው የማን ልጅ እኮ ይባረዝ እኮ ነኝ። ምን ሆናል ጋይስ? የጀዌ እኮ እህት ነኝ። ስማ ጀዌ ያራዳሪ የማን ልጅ አልከኝ? የማረኮ ሲሱ ጀዌና በማሮ እንዴት አቀፍኩልህ? ካለ አንተ አስቀያሚ እዚህ ጋራ የማን ልጅ መሰልኩ? የማን ቅጥቅጥ መሰልኩ? ምናደደው ለእናት ለጠላት ጀዋር የሚለው ልዮ አጋበይ ተቀይሯል አልፋቱ ማ እኔ እንዳናንተ ሀሳብ መቀየር መሰል እንዴ? ሉክ ዊ ላቭ ዩ
በቃ ይመችሽ። ጉናይት ጉናይት ነጋቲቭ ተቀይሯል። ማስታረቅ ነው እነዚህ ልጆች። አንዳንድ ባለጌዎች ይገባሉ፣ የሰውን እንትን ይቀየራሉ። የኦሮሞን ህዝብ ተሳደበች። አሁን እሱ አይቶ አይደለም ግን ተሳደበች ብለው ነግረውት ነው። ግን የሚገርማችሁ እውነታው እንዴት መሰላችሁ? እኔ ከዩኒ ጋር ከመጫወቴ ከ2 ቀን በፊት ምን ትላለች እቺ እንቁራሪት፣ እቺ እንቁርቴ ጂጂኪያን ጊፍት እንዳትሰጧት ትላለች። ለእኔ ማለት ነው። ኦሮሞቹን ሰብስባ ጭራሽ እህቴ ጋር የኔ እህት አለች፣ አታውቋትም። እዚህ ላይ የአባቴ ልጅ አለች። እዚህ ላይ ማንም አያውቃትም። በሰው ነው እዚህ የምትመጣ፣ በሰው አካውንት እሷ ጋር ትጽፍና ጊፍት ለምንድን ነው የምትሰጧት ምናምን ትላለች። ባዳ መስለዋታል እነሱ። እኔ የማውቃቸው 2-3 ሰዎች ጋር ሄዳ ጊፍት ለምንድን ነው የምትሰጡ ትላቸዋለች። ቤተሰብ ጋር እኮ ነው። ኦኬ እየዞረች ለኦሮሞቹ በሙሉ ጊፍት ለምንድን ነው የምትሰጡት? አሪ ሲሪየስ? የትኛው ኦሮሞ ነው እዚህ ላይ ጊፍት የሚሰጠው? አንድ የሆነ ሰውዬ ነበረ ኤኬ ተይው፣ ኤኬ አሁን የመጣ ነው። የሆነ አንድ አንበሴ የሚባል ዱባይ ቲንክ ሲምቦዬ ኢግል ነው፣ ኢግል የሚባል እንዱ 3 አይሞሉ ሀብታሞች ማነው ስም ኢሲ ነው የሚባለው? እኔ እንጃ ብቻ እኔ ስማቸውን ረስቸዋለሁ። በቃ እነሱ ናቸው። ኢግል ነው እነሱ ናቸው። እንትን ነፍስ ያላቸው ጊፍተሮች። አብርሽዬ የኔ ጌታ እንዴት ዋልክልኝ? እኛ ጊፍት አንፈልግም። እንደዚህ ጀግና ልጅ አለን ደመላሽ። እና ምን አልኩኝ? ቴንክ አብርሽ ምን አልኩኝ? ወጣሁኝና ኦሮሞ ከመቼ ወዲህ ነው ጊፍተር ያለው? እዚህ ላይ የለውም። እዚህ ጋርም የሉም። በነገራችን ላይ እንኳንስ የኦሮሞ ጊፍተር አይደለም የኦሮሞ ልጆች የሉም እዚህ ላይ። ከነበርኩም እኔ ዳልቻ ኩማ ምናምን ድሮም እኛ በእንትን ውስጥ በዋትሳፕ ጨዋታ ሲኖር ዋትሳፕ ላይ ምን አባሽ የታባሻለሽ አሁን ምን እንዴት ያልሽ የለም ጊፍተር። ይሄ 300,000 1 ሚሊዮን ብር የሚያወጣ የኦሮሞ ጊፍተር እዚህ ላይ የለም። ያለም ዘቤ 32 ሌብል ሆነሽ ደግሞ ጊፍተር ትያለሽ እንዴ? ጊፍተርማ ድሮ ቀረ። አላየሽም እንዲ 50 ሌብሎችን። ከዛ እኔ ምን አልኩኝ ድሮስ መቻለ የኦሮሞ ጊፍተር እዚህ ላይ ድሮ የነበር ነው። እኛ ጉቺ የሚባል እንትን ነበርን፣ ግሩፕ ነበረን ቴሌግራምና ዋትሳፕ ላይ ኦሮሞ ሲጫወት እግዚአብሔር ምስክሬ ነው። ዳልቻ ጋር ይነገራል። ዳልቻ የኦሮሞ ባለትራኮችን ይሰበስባል። አንዳንድ አንበሳ ይጥሉልናል። አለቀ። እኔም አንድ አንበሳ አቀበልና 5 አንበሳ ጥጌ። እኔ ኪሳራ ነው የሆነብኝ የቲክቶክ። እኔ የበፊቱ ቲክቶኬ ላይ ከመዘጋቱ በፊት እናቴ ወደ ስንት ሺህ ብር አርጌ ሚኑስ ካርዴ ሚኑስ ነበረች። እንዲ የምትለው ዳልቻ የቴንኪው ገለቱማ። ይኸው ዳልቻ ራሱ አለ። የትኛው ጊፍተራችን ነው? የትኛው? እኛው ነበርን ጊፍት እና ጠና የሚባል አንድ ኦሮሞ ልጅ አለ አሜሪካን የሚኖር እግዚአብሔር ይስጠው። ዴቭ የሚባል ነበረ። እሱ እንኳን ለኦሮሞ ብቻ አይደለም የሚሰጠው፣ እሱ የኢትዮጵያ ልጅ ነው ማለት ይቻላል። ለሁሉም ነው የሚሰጠው። ማን አለና ከዛ ወጣሁኝና ምን አባሽ የትኛው የኦሮሞ ጊፍተር ነው ያለው? አትስጦት ኦሮሞቹ ጥጥጥ የምትዩ የእንትናን የማነው ስሙ የራቹን አላየሽም እንዴ? በተባበሩት አይደል እንዴ ራቹ ያሸነፈው? ለነገሩ ስለተባበርን ነው ራቹ ያሸነፈው እንጂ እውነት እንደሌሎቹ እዚህ ጋር 50 አንበሳ እና እኮ አንድ ጊዜ 55 አንበሳ እኮ እዚህ ጋር ቆጥረናል። ማን እንደሆነ ታውቃላችሁ? ኤርሚ